ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾች፣ ዛሬም እንደተለመደው አጓጊና አዲስ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አሰናዳሁት አዲስ መረጃ አልፋለሁኝ። የሶማሌ ክልል ካቢኔ የልዩ ኃይል አባላት ወደ ሌሎች ጸጥታ መዋቅር እንዲገቡ ያቀረበውን ሀሳብ በሙሉ ድምፅ ደገፈ። ካቢኔው ዛሬ ባደረገው ስብሰባ ልዩ ኃይል አባላትን ወደ ሌሎች ጸጥታ መዋቅሮች እንዲገቡ ለማድረግ የተወሰነ ውሳኔ እቅዱ በሙሉ ድምፅ ደግፎታል። ካቢኔው የሶማሌ ክልል ልዩ ኃይል ኢትዮጵያ አስቸጋሪ ፈተና በገጠማት ጊዜ ሕይወታቸውን ሰውተዋል፣ በክልላቸው መንግስት የተሰጣቸውን ግዳጆችን በጀግንነት በመወጣት የሀገራችን ዳር ድንበር አስከብረዋል ያለ ሲሆን የሶማሌ ክልል ልዩ ፖሊስ ለሀገራቸው የሚችሉትን ሁሉ ያደረጉ የጣለባቸውን ኃላፊነት በጀግንነት የተወጡ ለወደፊትም በተሻለና ይበልጥ ኢትዮጵያን ማገልገል በሚያስችላቸው ቦታዎች ላይ እንደ የፍላጎታቸው ተመድበው እንዲያገለግሉ የተወሰነ ውሳኔ የክልሉ መንግስት በመደገፍ አስፈላጊ የሆነውን ሙሉ ድጋፍ ይሰጣል ብለዋል። በዚህም መሰረት ካቢኔው ተከታዮቹን ውሳኔዎች አሳልፈዋል። የሶማሌ ክልል ልዩ ኃይል አመራሮችና አባላት በውሳኔው ላይ እንዲያዩበት ይደረጋል። የሶማሌ ክልል ልዩ ኃይሎች እንደ ምርጫቸው ወደ መከላከያ፣ ወደ ፌዴራል ፖሊስ ወይም ወደ ክልል ፖሊስ የተለያዩ የጸጥታ መዋቅሮች እንዲቀላቀሉ ይደረጋል። ጉዳዩ የትጥቅ መፍታት ጉዳይ ሳይሆን የበለጠ ስልጠናና ትጥቅ አግኝተው ሀገርን በተሻለ ወደሚያገለግሉባቸው መዋቅሮች እንዲገቡ የሚያደርጉ መሆኑን በመገንዘብ የክልሉ ካቢኔ በዛሬ ውሎ በሰፊ ውይይት ካደረገ በኋላ ውሳኔን በሙሉ ድምፅ መደገፉን ተገልጿል። በሌላ ዜና ሆን ብሎ የታመመ ከብት በድብቅ አርዶና ደግሶ ባበላ ግለሰብ ምክንያት የአንድ ሰው ሕይወት አለፈ። በምስራቅ ሐረርጌ በባቢሌ ወረዳ አንድ ግለሰብ የታመመ ከብት በድብቅ አርዶ የአካባቢውን ሕብረተሰብ በማብላቱ ምክንያት የአንድ ሰው ሕይወት አለፈ ሲሆን 46 ሰዎች ለጤና ችግር መጋለጣቸው ተገልጿል። የባቢሌ ወረዳ ኤሌራ አባደር ቀበሌ ነዋሪ የሆነው ግለሰብ መጋቢት 25 2015 ዓ.ም የታመመ በሬ በድብቅ በእርሻ ውስጥ በማረድ ድግስ በመደገስ የአካባቢ ነዋሪዎች እንዲመገቡ አድርጓል ነው የተባለው። ግለሰቡ ድግሱን በደገሰበት ወቅት እርሱ እና ቤተሰቡ ስጋውን ያልተመገቡ መሆኑ የተገለጸ ሲሆን ድርጊቱ ሆን ብሎ በሰዎች ላይ ጉዳት ማድረስ መሆኑን ፖሊስ አስረድቷል። በኤሌራ አባደር ቀበሌ የእንስሳት ጤና ባለሙያ የሆኑት አቶ አብዲል ፈታህ መሐመድ እንስሳቶቹ ታመው መድኃኒት ከተሰጣቸው እስከ 28 ቀን ስጋቸውና ወተታቸው ለምግብነት ሊውል አይገባም ብለዋል። ይህ ግለሰብ ግን የታመመ በሬውን ያለ ባለሙያ እገዛ በራሱ ከከተማ መድኃኒት እየገዛ በመርፌ ሲሰጠው ቆይቶ በበሽታው መድኃኒት ሳይችል ሲቀር በድብቅ አርዶ ሰዎችን መመገቡ ጭካኔ የተሞላበት ወንጀል ነው ብሏል። ድርጊቱን የተፈጸመው ግለሰብ በአሁኑ ጊዜ ከአካባቢው የሸሸ መሆኑንና በፖሊስ እየተፈለገ መሆኑን ተገልጿል። የቢሲዲሞ ሆስፒታል ሜዲካል ዳይሬክተር ዶክተር አይመን ሙሳ መጋቢት 27ና 28 የተመረዘ ስጋ የተመገቡ 47 ሰዎች ለሕክምና ወደ ሆስፒታሉ የገቡ መሆኑን ገልጸው የአንድ ሰው ሕይወት ሲያልፍ ለ4 ሰዎች ሕክምና መደረጉ ተነግሯል። ዘገባው የምስራቅ ሐረርጌ ፖሊስ ጽሕፈት ቤት ነው።